ክቡራን ተመልካቾች ዛሬ መጣ ነው እንግዲህ አነጋጋሪው የቻይና የኒውክሌር ማብላያ ጣቢያ ከጅግ በሚያስገርም ሁኔታ ከመሬት በታች ዲፕ ጠልቆ የተሰራ የቻይናን የኒውክሌር ማብላያ ጣቢያ ነው የማስጎበኛችሁ። ይሄ እንግዲህ ከኋላ እንደምታዩት 816 ተብሏል። 816 በወቅቱ በሚስጥር ተይዞ የነበረ የፕሮጀክቱ ስም ነው። ላለፉት 50 ዓመታትም እዚህ ቦታ ላይ መኖሩን አሜሪካም ሆነች ማንንም ማያውቁ በሚስጥር እዚህ የምታዩት ግዙፍ ተራራ ስር የተገነባ የኒውክሌር ዓለም ነው ማሳያችሁ። እስከዛሬ እንግዲህ በተለያየ የዜና ጣቢያ ላይ ኢራን ከመሬት በታች ማብላያ ያላት ምናምን ሲባል ሰምተናል አይደል? ምን አይነት ነው ይሄ ማብላያ? እንግዲህ የቻይናን ዲፐስት የሚባለውን ይሄንን የቻይናን የኒውክሌር ማብላያ ገብተን ነው የምናየው። እያንዳንዱን ኤክስፒሪየንስ እናደርጋለን። በተለይ ደግሞ እንዴት ነው ኒውክሌር የሚብላላው፣ መሀል ያለው ዩራኒየም እንዴት ነው የሚገባው፣ ምንድነው ያለው ውስጡ፣ እያንዳንዱን ክፍል በስፋት ነው የምንጎበኘው ማለት ነው። 60,000 ወታደሮች በሚስጥር ማለት ከ60,000 አብዛኞቹን ማለትም ወደ 90% የሚሆኑት ምን እንደሚገነቡ ማያውቁም። ስለዚህ ይመጣሉ፣ ይገባሉ፣ እዚህ ውስጥ እየኖሩ ነው ይሄንን ዋሻ ፈልፍለው ግዙፍ የኒውክሌር ማብላያ ጣቢያ የሰሩት። ታዲያ እዚህ ጋር አንድ ጥያቄ ታነሳላችሁ። ለመሆኑ ይሄን የኒውክሌር ጣቢያ ይሄን ያክል ሚስጥራዊ ከሆነ ይሄን ያህል አነጋጋሪ ከሆነ ለ50 ዓመታት ከዓለም ተሸሽጎ በዚህ ተራራ ላይ ምን እንደሆነ ሳይታወቅ የቆየው የቻይና የኒውክሌር ማብላያ ጣቢያ አንተን ማንነህና ነው እንዴት ሆነ ነው ልትጎበኘው ቻልከው የሚለውን ጥያቄ ታነሱልኛላችሁ። ይሄንን ደግሞ በቪዲዮ ላይ መልስላችኋለሁ ማለት ነው። በቪዲዮ መጨረሻ ላይ ኮፊ ታይም ይኖረናል። ስለዚህ ኮፊ ታይም ላይ እንዴት ይሄንን ልጎበኘው እንደቻልኩኝና አጠቃላይ ሁኔታ እናያለን ማለት ነው። እንግዲህ ወደ ኒውክሌር ማብላያ ጣቢያው እየገባ ነው። ዋሻው በጣም ግዙፍ ስለሆነ ወደ ዋሻው ራሱ የምንገባው እንደምታዩት በመኪኖች ነው። በእነዚህ መኪኖች ነው ወደ ውስጥ የምንገባው። ስለዚህ አይ ቲንክ እዚች ቦታ ላይ ነው ከፊት ለፊት ያው ዋሻው ቅድም እንደነገርኳችሁ 21 ኪሎ ሜትር ነው የሚጠልቀው ማለት 21 ኪሎ ሜትር እንግዲህ የተለያዩ መተላለፊያዎች ምናምን ይኖራሉ። አሁን እንግዲህ ወደ ውስጥ እየገባን ነው እንደምታዩት። ዋሻው በራሱ ወደ ማብላያው ድረስ እስክንደርስ ድረስ ጥልቅ ስለሆነ የኒውክሌር ማብላያው የሚጀምርበት ቦታ ድረስ እንደዚህ በጎልፍ ካርት እየወሰዱ ነው የሚገኘው ማለት ነው። ኤክሳይትድ እንግዲህ በዜና በምን ስንሰማው የኖርነውን ቦታ ለማየት በጣም ጓጉቻለሁ። የዋሻው አጠቃላይ ጥልቀት እንግዲህ 21 ኪሎ ሜትር ነው። ሌሎች የመንገድ ምናምን መተላለፊያዎች 21 ኪሎ ሜትር ምናምን በላይ ሊሆኑ ይችላሉ። ይሄ ግን ኒውክሌር ማብላያ ነው እንደነገርኳችሁ። በጣም ጥልቅ ነው። አሁን ደግሞ በጣም ቀዘቀዘ። እንግዲህ በጎልፍ ካርት የመጣናትን ጨርሰን አሁን በእግራችን ነው ዋሻ ውስጥ እየሄድን ያለ ነው ማለት ነው። የመጀመሪያው የማብላያውን ክፍል ለማየት ማለት ነው። ጎልፍ ካርቷ ከቆመች ራሱ ስንት ሰዓቱና ሲድረስ ስንመጣ በቃ በጣም ጥልቀት አለ። ፕሮጀክት 801 ነው የሚባለው። አሁን እንግዲህ ወደ ታች ደግሞ እየጠለቅን ነው። ከመጣንበት ዋሻ ደግሞ የበለጠ ወደ ጥልቅ እየሄድን ነው። ዩት ሲሊንግ ከስር ዲፕ ገብተን እንደገና ደግሞ ምን ያህል መልሶ እንደሚረቅ ደግሞ ወደ ውስጥ ተመልከቱ። በጣም ነው የሚያስፈራው። ይሄኛው እንግዲህ ነምበር 9 የሚባለውና ዋናው ኒውክሌር ሪአክተሩ እንደምታውቁት እንግዲህ ከፍተኛ የሆነ ኃይል ስለሚያመነጭ ያንን ኃይል የሚያረጋጋ ኩሊንግ ሲስተም ነው። እንግዲህ ይሄ እንደምታዩት አሁን መብራት አድርገውበት በቃ በረጅም የሆነ ካፕሱል ውስጥ እየሄድን ያለ ነው የሚመስለው እንደምታዩት። ይሄ እንግዲህ በዋናነት ያው ለማቀዝቀዝ ታስቦ የተሰራ የኩሊንግ ሲስተሙ ውሃው የሚሄድበት ነው ማለት ነው። ስለዚህ ከፍተኛ የሆነ ሙቀት ስላለው ኒውክሌር በራሱ በዚህ የሚያቀዘቅዙበት እንግዲህ ይሄን የሚያክል ቱቦ ራሱ ማለት ነው። እንግዲህ ይሄን የመሰሉ ደግሞ ሌሎች ተጨማሪ 3 ቱቦዎች አሉ። ታስቡት ምን ያህል ሰፊና ዲፕ እንደሆነ። ዝጎን ቀጥል እስኪ በለው። በነገራችን ላይ 60,000 ወታደሮችና ኢንጂነሮች ናቸው በሚስጥር ይሄንን ቦታ የገነቡት። ፕሮጀክት 816 የሚል ሚስጥራዊ ስም ተሰጥቶት ማለት ነው። ለማንም መናገር አይችሉም። ለቤተሰቦቻቸው ጭምር የት እንደሚሄዱ መናገር አይችሉም። ምን እንደሚሰሩ መናገር አይችሉም። ኢቭን ከሰራተኞቹ 90% የሚሆኑትም ምን እንደሚሰሩ አያውቁም ነበር። በጥብቅ ሚስጥር ነበር የተያዘው። ኦኬ አሁን ወደ ሌላኛው ክፍል ደርሰናል። ይሄ በጣም የሚያስፈራው በስመ አብ ለመግለጽ ራሱ ይከብዳል። ሉክ ይሄ ደግሞ የኒውክሌር ሪአክተሩ ፕሮቴክት የሚያደርገው ግንብ ነው። እንግዲህ ይህን ያህል ጠልቀት ጣራው በፍጹም መድረስ አይቻልም። ሉክ ርቀቱ በመድኃኔዓለም። የሰው ልጅ ግን ራሱን ከጥቃት ለመከላከልም ሆነ ለማጥፋት ያለውን ጥንካሬ ስታዩ በጣም ያስደነግጣል። ይሄ ደግሞ ብራንች ታናል የሚባለው ውስጥ ነው ያለ ነው። ይሄ አንዱን ከአንዱ የሚያገናኘው ማለት ነው። ይሄ ጭራሽ ጥልቀቱን ራሱ ማየት ራሱ አይቻልም። ሉክ በዚች ደግሞ አልፈን እንሂድ። ባዶ ነው። ድምጼ ደግሞ ያስተጋባል። እናንተ ማንም የለም። በዚህ ጋር ልጅ እያንዳንዱ የኮንክሪቱ የደረጃው ምናምን ግዝፈት አያልቅም። እንደ ደረጃው የደረስኩ ሲመስለኝ አልደረስኩ። ይሄን ክፍል ደግሞ ተመልከቱት። ፖስታ ቦክሶች አይመስሉ ግን አይደለም፣ መቆጣጠሪያ ክፍል ነው። 1034 መቆጣጠሪያዎች አሉት እዚህ ውስጥ። እያንዳንዱን በዚህ በኒውክሌር ማብላያ ጣቢያ ውስጥ ያለውን እያንዳንዱን ሙቀት፣ እያንዳንዱን ሁኔታ፣ ቅዝቃዜውን፣ ቴምፕሬቸሩ ኤቭሪቲንግ እየለካ በየሰዓቱ የሚያሳውቅ ነው። ሶ አስቡት እንግዲህ ዋናው መገንባቱና መለካቱ እኮ አይደለም። ይሄን ሁሉ ጌጅ አንደርስታንድ ማድረግ ራሱ ሉክ እና እንግዲህ እነዚህ
አሁን በዛሬ ጊዜ በሚኖሩት የኒውክሌር ጣቢያዎች ላይ በጣም ሞደርን የሚሆኑ ዘመናዊ የሆኑ ናቸው። እነዚህ ግን እንዳልኳቸው በቃ 1034 የሚሆኑ ጌጆች ናቸው እዚህ ጋር የምታዩቸው። ችግር በሚኖርበት ጊዜና መቆጣጠሪያዎቹ የተለየ ነገር ዲቴክት ሲያደርጉ ለምሳሌ መብራት መጥፋት የለበትም እንዳልኳቸው ይሄ ሙቀትና ምናምን ብቻ ሳይሆን ኤቭሪቲንግ ነው የሚቆጣጠሩት ኃይሉን ምናምን። ስለዚህ የሆነች ነገር እዛ ቢሮ ውስጥ ተፈጠረ ማለት ሁሉም ነገር ቀይ ይሆናል ማለት ነው። እንግዲህ 1034 መቆጣጠሪያዎች ነው ያሉት። እያንዳንዳቸው የራሳቸው ሚኒንግ አላቸው። በዛ መልኩ ነው እንግዲህ ይህንን የኒውክሌር ሪያክተር የሚቆጣጠሩት ማለት ነው። እና ያኛው መቆጣጠሪያ ክፍል ነው ያየ ነው። አሁን ደግሞ ወደ ሌላኛው ክፍል እየሄድኩ ክሬዚ ብሎ ሪንግ ሮድ 8 ይባላል። በጣም ግዙፍ የሆነ መንገድ ነው። ይሄ መንገድ የተገነባው እንግዲህ ማለት መንገዱን ስፋት ላሳያችሁ። ቆይ የመንገዱን ስፋት እዩት። እዚህ ጋር ተቀመጡና እናንተ እኔ ልሂድ። ሉክ ይህ እንግዲህ ሪንግ ሮድ 8 የሚባለውና የቀለበት መንገድ 8 የሚሉት ቦታ ነው። እጅግ ስፋቱም ሆነ ግዝፈቱ በጣም ትልቅ ነው። ወደ ላይም ብታዩት ወደ ጎንም በጣም ሰፊ ነው። እንግዲህ ይሄኛው በዋናነት ያው የተለያዩ ፕሮግራሞች ላይ ቴሌቪዥኖች ላይ የኒውክሌር ማብላያዎች ምናምን ስታዩ ትልልቅ ወታደራዊ መኪኖች ሲገቡና ሲወጡ የምታዩበት አይነት ቦታ ነው። እንደዚህ ሰፊ የሆነው በዋናነት ትልልቅ ግዙፍ የኒውክሌር የኬሪየር የሆኑ ሚሳኤሎች ምናምን ሲገቡ የሚገቡበት እላያቸው ላይ የሚተከልበት መሳሪያው ጋር የሚወስደው መንገድ ነው። ስለዚህ የተለያየ መንገድ ነው ያለው። ወደዚህ ስትሄዱ የኒውክሌር ዝቃጩ ወይም ዋናው ዳምፕ የሚደረገው ነገር እዚህ ጋር ታገኛላችሁ። ቀጥታ ደግሞ ስትሄዱ ወደ ዋናው ትልቅ የኤሌክትሪክ መቆጣጠሪያ ነው የሚያመራው። በሌላኛው በኩል ደግሞ የተለያዩ ቢሮዎችና ማዘዣ ጣቢያዎች ነው የሚወስደው ማለት ነው። እንግዲህ ይሄንን ለማየት እዚህ ጋር ስትመጡ ይሄኛው በዋናነት ትልቅ የሆነ አደገኛ ኬሚካሎች የሚኖሩበት ነው። በተለይ የኒውክሌሩ ዝቃጭ የሚደፋበት ቦታ ማለት ነው። እንደምታዩት ሉክ አሁን ይሄ ትንሽ የተወሰነ ላይት አለው፣ ግን ብዙ ለእናንተ አይታይም። ስትቀርቡ ነው የሚታየው። ካሜራ ላይ የሚታይ አይመስለኝም። እንደምታዩት 816 የሚል አለ። 816 እንግዲህ የዚህ የኒውክሌር ማብላያው ሚስጥራዊ ስሙ ነው። እዚህ ውስጥ እንግዲህ ድምጽ እንሰማላችሁ። የሚፈስ የኒውክሌር ዝቃጭ የሚፈስበት ቦታ ነው። አሁን ያው ፍሳሹን ያደረጉት ይሄ ኒውክሌር ዝቃጭ ፈሳሽ ምናምን የሚባል ነገር የለም። ምክንያቱም ይሄ ንጹህ ነው፣ ከራዲዮ አክቲቭም ንጹህ ስለሆነ ጀስት ለማሳያነት ነው የተጠቀሙት። የውሃ ድምጽ። በነገራችን ላይ ይህንን የኒውክሌር ጣቢያ ሙሉ በሙሉ ጎብኝቶ ለመጨረስ 3 ሰዓት እስከ 4 ሰዓት ይወስዳል። ስማም ጥልቀቱ ብቻ ሳይሆን በቃ የምንጓጓዝበት ራሱ ዋሻው በጣም ነው የሚያስፈራው። የሆነ ሃንትድ ሃውስ ነው የሚመስለው። የሆነ ሰው ጎትቶ የሚከታችሁ ነው የሚመስላችሁ ነው ቦታ ነው። አሁን እንግዲህ ይሄ ሁሉ ዋሻ የተቆፈረለት ይሄ ሁሉ ስራ የተሰራበት ዋናውና መሰረታዊው ክፍል ነው። ይሄ ዋናው ሪያክተሩ እዚህ ጋር ነው ያለው። እንደምታዩት ዩራኒየሙ መጥቶ እዚህ ጋር ከተጨመረ በኋላ ነው የሚብላላው ማለት ነው። ስለዚህ ይሄ የዋናው የኒውክሌር ማብላያ ጣቢያው በራሱ ዋናው የምንለው ይሄንን ቦታ ነው። ስለዚህ ይሄ ቦታ እንግዲህ በአጠቃላይ በጣም ጥብቅና ማንም ሰው የማይገባበት፣ ምክንያቱም ሀይ የሆነ ራዲዬሽን ወይም ጨረር ስላለው እዚህ ቦታ ላይ ማንም ሰው እንዲገባ ፈጽሞ አይፈቀድም ወይም በጥብቅ ነው የሚጠበቀው ማለት ነው። በከፍተኛ የኮንክሪት ግድግዳ ነው። ኮንክሪቱንም ካያችሁት በጣም ከፍተኛ የሆነ ኮንክሪት ግድግዳ ነው ያለው። በሮቹም በጣም በትልቁ ነው የሚከፈቱት። የብረት በሮቹ ራሱ በትልልቁ ነው የሚከፈቱት እንጂ እንደዚህ በቀላሉ የሚከፈት በርም አይደለም ስታዩት። ምክንያቱም ሪያክተሩ እዚህ ጋር ዩራኒየሙን ስለሚያብላላው በፍጹም መዓት የሆነ ራዲዬሽን ስላለ ሰው ቀርቶ ሌላ ነገር ራሱ መግባት አይችልም። በጣም አደገኛ የሆነ ቦታ ነው። ስለዚህ እንደምታዩት ሉክ የሚብላላበት ቦታ ይሄንን ይመስላል። እነዚህ ቀዳዳዎች ደግሞ በአጠቃላይ ከላይ የተገናኙ ናቸው። ከላይ የሚመጣውን ይዘው ነው